የህፃናት ጥቃት ከእናቶች ጀምሮ እንደሚፈጸም አብሮ ገላ የመታጠብ ፋሽን እሳቱን እንደሚያራግቡት ጓደኝነት ገደብ ሊኖረው ይገባል። ሴት ለሴት ወንድ ለወንድ ሽማግሌ ብላክ የሚለው ላክ የሚሉ ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ ደግሞ ሀገሯ ጥሩ ያልሆነ ነገር በተለይ በዚህ ትውልድ ብዙ ነገር እየታየ ስላለ ዛሬ ደግሞ ካነበብኩትና ከአንዳንድ ጥናቶች ያገኘሁትን ይሄ መጥቻለሁ። አስተማሪ ነው። ብዙ ነገር ሐሳብ ግንዛቤ ይፈጥራል ብዬ ያመልኩበትን የኛ ሰው ገመና የሚል አቤል አለማየሁ በ2006 ዓመተ ምህረት የጻፈው የብዙ ጥናቶች ያሉበት አሪፍ መጽሐፍ ስለሆነ ከቻላችሁ ገዝታችሁ ብዙ መልእክቶችና አስተማሪ ነገር ስላለው ታነቡት እላለሁ። ዛሬ ግን ከሱ ተነስቼ ወደ የራሴም ሐሳብ ለማለት ፈልጋለሁ። የራሳችሁ ሐሳብ ምን አይነት ሐሳብ እንዳላችሁ ምን መደረግ እንዳለበት አስተማሪ የምትሉትን ሐሳብ ብትሰጡኝ እላለሁ። ይህንን ስል ያለ እናት ያደጉ ሁሉ ማለቴ እንዳልሆነና ጥናቱ በዚህ በተመሳሳይ ግብረ ሰዶም የተጠቁ እህቶች ያዘነበሉት እናት በሌለችበት ያለ እናት ያደጉ ለማለት እንዳልፈለኩ እንድትረዱልኝ በትህትና ጠይቃለሁ። ወደ ጉዳዩ ልግባ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ ጠይቃለሁ። የሐሳብ ለብዙ ሰዎች ትምህርት ይሆናል ብላችሁ ካሰባችሁ ላይክ ሐሳብ በመስጠትና ሼር በማድረግ ወደ ሌሎች እንዲዳረስ ጠይቃለሁ። ዛሬ የመጣሁት የሴት ሶዶማውያን እንዴት ነው የሚጀምሩት፣ እንዴት ነው አጀማመራቸው የሚል አንድ ነገር ለማለት ፈልጋለሁ። ሴቶች ለምን ሶዶማዊ ይሆናሉ? በጥናት የተረጋገጡ መረጃዎች እንደሚያሳዩት ከሆነ ሴቶች ሶዶማዊ ወይም ሌዝቢያን የሚሆኑበት ዋነኛ ምክንያት በልጅነት እድሜያቸው ተገቢው የእናት ፍቅር ሳያገኙ ሲቀሩ ነው። በኢትዮጵያ ሶዶማውያን ላይ ጥናት በመስራት የሚታወቁት ዶክተር ስዩም አንቶኒዮስ ስለ ሁኔታው ጠይቄያቸው ሲመልሱልኝ ከ2 እስከ 5 ዓመት ያሉ እድሜያቸው በተለይ ሴትነትን የሚማሩበት ጊዜ ነው ይላል። ይህንን የሚያስተምራቸው እናቶች ወይም አሳዳጊዎች ናቸው። ረአያው ሆነው ሴትነት ካላስተማራቸው የሚፈጥሩባቸው የስነ ልቦና ቀውስ አለ ይለናል። ህፃናት ፍቅርን አጥተው በቁጡ እናቶች ካደጉ አነጋገርን፣ ባህልንና ባህሪን የሚያስተምራቸው ስለማይኖር በጾታዊ ማንነት ግንዛቤ መዛባት ይጋለጣሉ ይለናል። በሞግዚትነት የሚያሳድጉ ሴቶች ተገቢውን ኃላፊነት ካልተወጡ በተመሳሳይ ችግሩ ያጋጥማል። በዚህ ቀውስ ውስጥ ያሉ ልጆች ፍቅርን ለማግኘት አይናቸው ወደ ደጅ ያማትራል። ትምህርት ቤት ያለች ሴት ጓደኛቸው አንገት ላይ መለጠፍ ይጀምራሉ። በተለይ በእድሜ ከፍ ያለች ጓደኛ ስትገጥማቸው ጠንካራ ቁርኝት ይፈጥራሉ። የስሜት ጥገኝነት ያለበት ጓደኝነት ይመሰረታሉ። ያችን ሴት ሲያገኙም ፍንደቃ ይጀምራሉ። ቅርርቡ ሲጠነክር፣ ጓደኝነታቸው ሲጠብቅ መለያየት እየከበዳቸው ይመጣል። የሚለያያቸው ጨለማ መርገም ይጀምራሉ። እንደ ጨለማና መርገም ይጀምራሉ። የሚመለከታቸው ሰዎች አቤት ፍቅራቸው ሲያስቀና ከጠዋት እስከ ማታ አይለያዩም እያሉ እሳቱን እንደሚያራግቡት ዶክተር ስዩም አስረድተዋል። አብሮ መተኛት፣ ገላ መታጠብ ይጀምራል። እሺኝ ምናምን ማለት ስሜትን ያቃጣጥላል። ከዓመታት በፊት አዲስ አበባ ሁለተኛ ደረጃና በከፍተኛ የትምህርት ተቋማት የሚማሩ ቀበጥ ሴት ተማሪዎች ሲገናኙ ከንፈር ለከንፈር መሳሳምን እንደ ፋሽን ይቆጥሩት ነበር። አብሮ ገላ የመታጠብ ፋሽን አሁንም አላለፈበትም ይለናል። በምሽት ክለቦች አፍላ ወጣቶች ሴቶች እየተሻሹ ሲደንሱና ሲሳሳሙ ይታያል። ይህንን አደገኛ ስሜታዊ ጥገኝነት እንደሚፈጥር የሚጠቁሙት ዶክተር ስዩም ክስተቱ ከዚህ አልፎም ወደ ሶዶማዊ ዝንባሌ እንዳይሻገር ጓደኝነት ገደብ ሊኖረው ይገባል የምንለው ለዚህ ነው ይላሉ። ሌላው ሚስቱን የሚደበድብ ባል በጣም
ይህንን ምክር መስማት አለባቸው በአባትነት ያሉ ሰዎች። ሚስቱን የሚደበድብ ባል ልጃችሁን ስነልቦና ይጎዳል። ሴት ልጅ ወደፊት ባል ብታገባ የእሷም እጣ ፋንታ ይህንን ሊሆን እንደሚችል እንድታስብ ያደርጋታል። ዱላው ተከታታይ ከሆነ ቀስ በቀስ አባትየዋን ከውስጧ እያወጣችው አስባውም ላይሆን ይችላል ትሄዳለች፣ ትነጥለዋለችም። ሚስት ብትሆን የሚከሰትባትን ስላየችው ወንድ የሚባል ደብዳቤ ፍጡር እንዲቀርባት አትፈቅድም። አዳም እሷ ጋር ባል ለመሆን ቦታ አይኖረውም ማለት ነው። ራሷን ለመከላከል ስትል የወንድ ባህሪ ትላበሳለች። ከወንዶች ጋር በመደባለቅ ባህሪያቸውን ትቀዳለች። አልፋም የምትቀርባትን ሴት እንደ ሚስት አስባ ወሲባዊ ሙከራ ማድረግ ትጀምራለች ይላሉ ዶክተር ስዩም። እንዲህ አይነት ሴቶች በወንድ መንፈስ ስለ ሴት መቆርቆራቸውን ማሳየት ይፈልጋሉ። ችግሮችን ተነጋግሮ ከመፍታት ይልቅ በኃይልና በቁጣ አሸናፊነትን ለመንጠቅ ይሞክራሉ። ይህ የመብት ክርክር ወደ ሰዶማዊነት ለመሸጋገር በር እንደሚከፍት አጥኚዎች ይናገራሉ። ምርምር ያደረጉ ሰዎች ይናገራሉ። በጥቅሉ ስናየው ቤተሰባዊ ጥቃት እና ምክንያታዊ ያልሆነ የሴት መብት ተቆርቋሪነት የሴቶችን አእምሮ በዚያ መንገድ ይቃኘዋል ይባላል። እንደ አይነት ሴቶች ለንክኪ የሚመቹ ስፖርቶች አሰልጣኝ ሰራተኛ ሆነው በመቆጠር ሴቶችን በነፃነትና በተመቸ ቦታ ለማግኘት ይጣራራሉ። በዚህ ዘመን ወላጆች ወንድም ሆነ ሴት ልጆቻቸውን ብቻቸውን ትተው ሄዱ ማለት ለረቀቀ ወሲባዊ ጥቃት እያመቻቻቸው መሆኑን ሊያውቅ ይገባል። በአሰልጣኙና ቤት ሰራተኞች ጥቃት ተፈጽሞባቸው ፍርድ ቤት የደረሱ የሴት ህፃናት ጉዳዮች እንዳሉ ሊረሳ አይገባውም። ሌላው ከእናት የሚጀምረው ወሲባዊ ጥቃት። በተመሳሳይ ጾታ ጥቃት የሚፈጽሙባቸው ሴት ህፃናት ቁጥር ከወንዶቹ ጋር ሲነጻጸር አነስተኛ ነው። አቶ ሱልጣን ሙሄ የወንድ ህፃናት ጥቃት ለመከላከል የተቋቋመው ብራይት ፎር ችልድረን ቮለንተሪ አሶሲዬሽን ስራ አስኪያጅ ናቸው። እንደ እሳቸው ገለጻ በሴት ህፃናት ላይ የሚፈጸመው ጥቃት ምን ያህል እንደሆነ ለመናገር የተሰራ ብሔራዊ ጥናት ስለሌለም ትክክለኛ አሃዝን ማወቅ አይቻልም፣ መገመት ያዳግታል። ችግሩ ለመናገር የሚፈቅዱ ወላጆች ማነስ አሃዙን በመቶኛ ለማወቅም ሆነ ለመገመት አስቸጋሪ አድርጎታል። ነገር ግን ጥቃት የደረሰባቸው ወደ ቢሮአችን መጥተው የረዳናቸው ሴት ህፃናት አሉ ብለዋል አቶ ሱልጣን። በአገራችን ያሉት ሴት ሰዶማውያን ቁጥርም እንዲሁ ለመገመት አስቸጋሪ ነው። በምዕራባውያን አገራትም ያሉት ሰዶማውያን ቁጥር ከ200 ያነሰ መሆኑን የሚገልጹት ዶክተር ስዩም ፖሊሲ አውጪዎችና ለመቆጣጠር ያለመታከት ስለሚጥሩ መቼም ቢሆን ችላ ሊባሉ አይገባም ባይ ናቸው። የህፃናት ጥቃት ከእናቶች ጀምሮ እንደሚፈጸም ምልክቶች መኖራቸውን አቶ ሱልጣን ያሳያሉ። ዳቦ እያለች አካሉን ካሮት እያለች የወንድም እንደዛ ተመሳሳይ የምትጠባለት ከሆነ ወሲባዊ ጥቃት እንለዋለን በማለት እውቀት አጦሩ እናታዊ አረዳድ እና ተግባር ስለ ሰዶማዊነት መንስኤ መሆኑ አስምረውበታል። ያው እንደሰማችሁት ብዙ ነገር ማለት ይቻላል። ብዙ ታሪኮችም አሉ። መጽሐፉ በብዙ ጥናቶችና የሰዎች ታሪክም አስተማሪ በሆነ መንገድ ይዘዋል። ይህንን ካለው አስቡት። በዛ በ2006 ዓመተ ምህረት እንደዛ አይነት ጥናት ከተሰራ አሁን ካለው ሁኔታ ምን እየሆነ እንዳለ ለመገመት አያዳግትም። ምክንያቱም እስከ አደባባይ ወጥተው በግልጽ ማውራት ከድብቅነት ድብብቆሽ ወጥተው ወደ አደባባይ ሰዶማዊ ነኝ ምናምን እያሉ ይገኛሉ። እና ከመጽሐፉ እንዲህ ካልኩኝ እስቲ የራሴን ሀሳብ ይህንን ለምን አስፈለገ ብላችሁ እያሰባችሁ ይሆናል። እኔ ያሰብኩት ዋናው እንዳልኩትም በ2006 እንደዛ አይነት ጥናት ከተደረገ በቅርቡም ብዙ ነገር ጥናት እንዳለ የታወቀ ነው። ብዙ አንዳንድ ወንዶችም አንዳንድ ነገር ሌላ ጊዜ ይዤ እመጣለሁ። አብዛኛው ግንዛቤ ለመፍጠር ስለሆነ ይህንን ልጨምር። እኔ አሁን በድብቅ እስከ በግልጽ ነኝ እያሉ እየወጡ ያሉበት ምክንያት ምንድነው? ድብቆሽ ብዬ ለምንድነው ይህ ነው የሆነው ብንል ድብብቆሽ ስለሆነ ነው ብዬ አምናለሁ። አሁን በግልጽ መፍትሄ የሚመጣበት ማህበረሰቡ የእምነትና ምሁራን መፍትሄ የሚያመጡበት መጓዝ እንዳለባቸው
ማሳደድ ማግለል መፍትሄ አይደለም። ብዙ ከዚህ ለመውጣት የሚጥሩ አሉ። በመጨረሻ አንድ ታሪክ አነባላችኋለሁ። እነዚህ የማህበረሰቡ ድጋፍ ያሻቸዋል። ስንደብቀው ነገ ኖርማል እየተባለ ለወንዶች ወይም ሴት ለሴት ወንድ ለወንድ ሽማግሌ ልላክ የሚሉ መምጣታቸው አይቀርም ወጡ ይችላሉ። ምክንያቱም ድፍረቱ እስከ የት እየሄዱ እንዳለ እየታወቀ ስለሆነ ማለት ነው። ስናገላቸው ምን አይነት አደጋ ሊመጣ ይችላል ብለን ስናስብ ሁላችንም እናውቀዋለን። በግልጽ መውራት ስላለብን ነው። በልጆቻችን በምንወዳቸው አቅም የላቸውም ብለው በሚያስቧቸው ላይ ሊደፍሩ ይችላሉ። ይሄ ሊበቀሉ የሚራራጡ እንዳሉ የታወቀ ነው። በትዳር የተሳሰሩ ሴትና ወንድ አንዳቸው በግብረ ሰዶም የተጠናወታቸው ወደዛ የሚያዘነብሉ እንዳሉ ስንቶቻችን እናውቃለን። እኔ በቅርቡ የሰማሁት ታሪክ ስለነበር አቅም በሌለበት ሰው ባለትዳር ነው ሰውየው፣ ግን አቅም በሌለው ሰው እንደደፈረ የሰማሁት ታሪክ ነበር። አስቡት፣ በጣም ያስፈራል። ሌላው ትልቅ አርአያና አብነት ይሆናል ብዬ የማምነው የኤችአይቪ በድሮ ታሪክ እንደሚናገረን እኛ ትውልዶች ማለት ነው፣ በዛን ጊዜ ያልነበር ነው። በዚህ የተጠቁ ወገኖች ሲገለሉ ምን ያደርጉ እንደነበር በድብቅ እንደሌላቸው እያስመሰሉ ወሲብ በመፈጸም ገና በልጆች የሚያጠቁበት መርፌ፣ ምላጭ፣ የተለያዩ ነገር በመጠቀም ይበቀሉ እንደነበር ይነገራል። ታዲያ ይህንን ግንዛቤ እንዴት ቀነሰ ብለን ስናስብ ታሪኮች ስንሰማ ኤችአይቪ ኤድስ ማህበር ተቋቁሞ ድራማ በመስራት በተለያዩ ነገሮች ሰዎችን ማግለል ሲቆም እንክብካቤ ሲደረግላቸው እንደውም በጣም የሚገርመው በአደባባይ እየወጡ ታሪካቸው በማጋራት ሌሎች እንዳይጠቁ ያስተምሩ ጀምራል እንደጀመሩ ይነገራል። አሁንም በእኛም ያገኘነው አለ እና በዚህ ግብረ ሰዶማውያንም መሆን ያለበት እንዲህ ነው። ግንዛቤያቸው ያለው ጉዳት ምን እንደሆነ በሳይንስ በሕክምና ምን አይነት እንደሆነ በሽታ የመተላለፍ አቅሙ በጣም ከሌሎች ጎሮች በጣም ትልቅ መሆኑ ይነገራል ለኤችአይቪ። ምክንያቱም እንደሚታወቀው ኮንዶም ምናምን ብዙ ጊዜ ስለማይጠቀሙ በመቀመጫ የሚደረገው ወሲብ ቃሉ ራሱ በጣም ይዘገንናል እና ፈሳቸው ራሱ መቆጣጠር እንደማይችሉ ለብዙ ነገሮች ዲያፐር አድርጎ የሚጓዙ ምክንያቱም አብዛኛው ጊዜ መቀመጫ ላይ ያሉ ሴሎች ስስ ናቸው በጣም። ያንን ነገር ከተደረገበት ምን እንደሚፈጠር መረጃዎች ማየት ይቻላል እና ብዙ ነገር ይፈጠረባቸዋል። ፈሳቸው መቆጣጠር ሌላ መቆጣጠር አይችሉም። ዲያፐር አድርገው የሚጓዙም እንዳሉ አንዳንድ ጥናቶች ያሳያል። የሚታወቅ ነው። ድብብቆች ስለማያስፈልግ ማለት ነው። እና እንዴት ነው ወደ ተፈጥሯቸው መመለስ ያለብን ማሰብ አለብን። አለበለዚያ ነገ ቤታችን መንኳኳቱ አይቀርም። መቼም ልጆች በእኛ ይደርሱብናል ብለው ሳያስቡት ነው ይህንን ያጋጠማቸው። ምን መደረግ እንዳለበት የሚመለከታቸው መስራት አለባቸው። ሕግ ስላለ ብቻ ጥቅም አለው ብዬ አላምንም። ዋናው በጭንቅላት መሰራት አለበት፣ ግንዛቤ መሰራት አለበት ላለው ኖርማል የምትለው ቃል የት ቦታ እንደምንጠቀምበት ብናውቅ አንዳንድ ጊዜ ይህንን ተፈጠር ሲባል ኖርማል ነው። ምን አገባኝ በሌላ ሰው በእኔ ላይ ስላልደረሰ ምን አገባኝ ኖርማል ነው ይላል። በቤተሰቡ ሰዎች ላይ ሊያጋጥም ይችላል። አስቡት፣ እርግጠኛ ነኝ ያንን ቤተሰብ እንደዛ አይነት ከተፈጠረ ያንን ሰው ቤተሰቡ ሌላ ሰው እንደሚያዋርደው በአደባባይ እንደሚያዋርድ ስም ያወጣል ወይ? የከለ ቤተሰብ እኮ እንዲህ ነው ሊባል ይፈልጋል ወይ? ይህንን እንዳይሆን እያንዳንዳችን በር እንዳያንኳኳ ካሁኑ የተኙ ያንቀላፉ ምሁራን፣ መንፈሳዊ አስተማሪዎች ያስተማሩ ነው። ግን ብዙ ይቀራል። ያንቀላፉም አሉ። በቀልድ ማለት በሆዳቸው የሚያስቡ በመንፈሳዊ ዓለም በሌላም ዓለም አሉ። በጣም የሚገርመው ሃይማኖትም እሴትም የላቸውም አጥፍተዋል የምንላቸው ምዕራባውያን ለዚህ መፍትሄ የሚሆነው ምርምሮች ያደርጋሉ። ሰዎች ወደ ኖርማል እንዲመለሱ የሚያደርጋሉ። ስህተት የሚሰሩም እንዳሉ ሁሉ ግን አብዛኛው ጥናቶች የሚያሳዩት የሚመጡት በምዕራባውያን ያሉ ሰዎች እንዴት ከዚህ ችግር ከዚህ የግንዛቤ ስህተት ከዚህ የጾታ መቃወስ መውጣት እንዳለባቸው በብዙ የስነ ልቦና ትምህርቶች በመስጠት ሊያክሙ ሊያድኑ ይጥራሉ። እኛ አምላክ አለን፣ እናመልካለን፣ እግዚአብሔር እናመሰግናለን፣
ሃይማኖት ከፍቶናል ብለን የምናስብ ማህበረሰብ ብዙ ስለ እግዚአብሔር እንዳልገባን ያሳያል። ምክንያቱም እግዚአብሔር ቃል ማዳን ያለብን ሰዎች ስናድን፣ ስናገላቸው፣ ስናጠፋቸው በኃጢአት ጎዳና እንዲጓዙ ስናደርግ እንዴት ነው እግዚአብሔር እናውቃለን የምንለው? እግዚአብሔር አንድ ወንድም እንዳይጠፋ ያዛል። በሃይማኖትም በሊቃውንትም በሁሉም ሃይማኖት ያሉ ማለት ነው። ለምን ይሆን ይህንን ሲደረግ ወንድሞቻችን የምናገላቸው? ይበልጥ እንዲጠፉ እያበረታታን እንደሆነ ይናገራል። አንድ ታሪክ ልነግራችሁ እና በዛ ልጨርስ። እንዳልኳችሁ ከዚህ ግንዛቤ ከዚህ ለማውጣት ብዙ ጊዜ ትሞክራለች፣ ነገር ታስባለች፣ ግን ተመልሶ ወደዛ ትገባለች። አምላኳ በመሄድም ከዚህ ስቃይ እንዲያወጣት ትጸልያለች። ብዙም አሉ የሚጸልዩ ብዙ ትግል የሚያደርጉ የዳንም አሉ። ጠበል ተጠምቀው በተለያየ ሃይማኖት ሰዎች ግንዛቤ ተፈጥሮላቸው ወደ ትክክለኛ ማንነታቸው የተመለሳሉ። እኛን ይህንን ማድረግ አለብን ብዬ አምናለሁ። ይህንን ታሪክ ከሰማችሁ በኋላ የራሳችሁን ሀሳብ በመስጠት የራሳችሁን ሀሳብ ስጡኝ እላለሁ። ለዚህ ቻናል ሰብስክራይብ ቤተሰብ እንድትሆኑ እጠይቃለሁ። ያፌት ሀድጎ ወድኖ 2018 አመሰግናለሁ።